እነዚህን ግብአቶች ጨምሮ በምን ያህል መነሻ ካፒታል መጀመር ይችላል? ጥሩ ስለዚህ በትንሹ አንጀምራ ለሁሉም ሰው ተደራሽ እንዲሆን ለምሳሌ 15000 ብር ነው ብዬሻለሁ ግብአቱ 9000 ብር ገብቷል ሰሞኑ ከነክሩ ከነካርቶኑ አንድ ላይ 11000 ብር አካባቢ ይመጣል ስለዚህ 11000 እና 15000 26000 ብር አካባቢ ይመጣል ማለት ነው ተግዳሮት እንግዲህ ስራ የሚሰራው ከሰው ጋር እስከሆነ ድረስ ሰው ራሱ አንዳንዴ ተግዳሮት ይሆንብሻል ማለት ተረካቢ ማለት ነው ተረካቢ አሉ በደንብ አሉ በብዛት አሉ ግን አዲስ ፊት ሲያዩ ትንሽ ዋጋ የማውረድ ነገር አለና ያን ሲያይ ደግሞ አዲስ ጀማሪ ደንግጦ ቶሎ ብሎ ለመውጣት ወይ ስራውን ለማቋረጥ ነው የሚሞክረው ግን አንዳንድ ጊዜ ስራን የምታስለምጂው ዲስካውንት እያረክሽ ባስ ካለ ዱቤም እየሰጠሽ አንዳንዴ ሞክሩትም እያልሽ እየሰጠሽ ነው እቺን እያሰቡ ከሄዱ በደንብ ስራው መቀላቀል ይችላሉ ስራው የብዛት ስራ ነው አሁን ከባለሱ ጋር በተጀመሪ ጀመርሽ ነው እንጂ የሚባለው በደንብ ሲስተም ውስጥ አትገቢ ምክንያቱም በሳምንት አንዴ ቢወስድልሽ እውነቱን ለመነጋገር ማለት ነው ጅምላ ቤት ከሆነ ግን ዛሬ ተቀብሎሽ ነገ አምጪልሽ ይችላል ምክንያቱም ያ ሰውዬ ተደራሽነቱ ብዙ ቦታ ነው 4-5 ክፍለ ሀገሮች ባንዴ ሊልክ ይችላል ስለዚህ ቢችሉ መርካቶም ደግሞ የተለመዱ ቦታዎች አሉ ዋናው ራጉኤል ነው ስለሚታወቅ ቤተክርስቲያን አካባቢ ስለሆነ ዛጋ ነው ያ ተቀድሳት የሚያዙበት ቦታ ነው ሻማ ጧፍ መጽሐፍ ቅዱስ ጃንጥላ የሚያዝበት ቦታ ስለሆነ በብዛት እዛ ቢሰሩ ጥሩ ነው ዋጋ ይሄ አነስተኛ የሚባለው ነው ይሄ 15000 ብር ነው 19000 ብር ነበር የሚሸጠው አሁን ዋክስ የተወሰነ ጭማሪ ስላሳየ እኛ ደግሞ ሰውን ለማገዝ ቅናሽ አድርገን ነው እንጂ 19000 ብር ነበር የሚሸጠው አሁን ወደ 15000 ቀንሰናል በዚህና በዚህ ማለት ሁለት ቁጥሮች አሉ 22 የሚሰራለ እዛ ጋር ተደርድረው ተቀምጠዋል 22 የሚሰራለ 34 አለ 22ቱ 21500 ብር ነው 34ቱ ደግሞ 35000 ብር ነው 52 ሲሆን 45000 ብርም አለ 40000 ብርም አለ እንደ ኳሊቲያቸው ይለያያል የመጨረሻ ደግሞ ንጹህ የምንለው ይሄ ከውጭ የሚገባው ነው ይሄ ደግሞ 75000 ብር ነው 52 ነው የሚሰራው የመጀመሪያው ፓራፊን ዋክስ ይባላል ራሱ ሻማው ማለት ነው ከቻይና የሚገባ አለ ከኢራን የሚገባ አለ ይሄ ቻይናው ነው ይሄ ቀልጦ ነው ሻማ የሚሆነው ሁለተኛው ደግሞ ክር ነው የምናበራው ማለት ነው የመጨረሻ ደግሞ ይሰራ ነው የምናሽግባቸው ካርቶኖች ናቸው ሶስቱም እኛ ጋር እንደ ፓኬጅ አብረው ይሸጣሉ